ሰላም ጤና ይስጥልኝ ውድ የሰሊዲና ቤተሰቦች፣ ዛሬ በዱባይ የምትኖሩ ወይም ለመምጣት ያሰባችሁ ወገኖች በሙሉ ሊሰሙት የሚገባ እጅግ በጣም አስፈላጊ መረጃ ይዤላችሁ ቀርቤያለሁ። ብዙዎች ባለማወቅ ብቻ ለከባድ የገንዘብ ቅጣት፣ ለእስራት አልፎ ተርፎ ከሀገር ለመባረር ዲፖርቴሽን የሚያደርጉ 6 ጥብቅ ህጎች ዛሬ በዝርዝር አሳያችኋለሁ። እነዚህ ህጎች አለማወቅ ዋጋ ሊያስከፍላችሁ ስለሚችል ቪዲዮውን እስከ መጨረሻው እንድታዩ እመክራችኋለሁ። የመጀመሪያው የሚሆነው የሰዎችን ስም ማጥፋት ነው። ለምሳሌ መስደብ፣ በኮመንትም ይሁን በቪዲዮ ማንም ሰው ወይም ድርጅት በስድብ መዝለፍ ከባድ ቅጣት አለው። ማማት፣ ስም ማጥፋት፣ የአንድን ሰው ስም የሚያጠፋ ወይም ዝናውን የሚነካ ወሬ በሶሻል ሚዲያ ማሰራጨት ለእስርና ለዲፖርት ሊያጋልጥ እንደሚችል ያውቃሉ? ነጥብ 2 የመኪና ሰሌዳዎች። የመኪና ሰሌዳዎችን የመኪና ታርጋ፣ ፕሌት ነምበር የሚያሳይ ፎቶ ወይም የቪዲዮ መለጠፍ እንደሚያስቀጣ ያውቃሉ? ሚስጥራዊ መረጃዎች፣ የሰዎችን ስልክ ቁጥር፣ አድራሻ ወይም የግል መረጃ ያለ ፈቃድ ማጋራት ወንጀል መሆኑን እንድታውቁልኝ አሳስባለሁ። ነጥብ 3 ወሬ ማሰራጨት። ሐሰተኛ ወሬ፣ ያልተረጋገጡ መረጃዎችን ወይም በህዝብ ላይ ድንጋጤ የሚፈጥሩ ወሬዎችን ማጋራት በጥብቅ የተከለከለ ነው። የአደጋ ፎቶዎች፣ የትራፊክ አደጋዎችን ወይም የእሳት አደጋ ፎቶዎችን አንስቶ ከባለስልጣናት በፊት ሶሻል ሚዲያ ላይ መለጠፍ ክልክል ነው። ነጥብ 4 የሰዎችን ግላዊነት መጣስ። ፎቶ ወይም ቪዲዮ፣ ማንኛውንም ሰው ያለ ፍቃዱ ፎቶ ማንሳት ወይም ቪዲዮ ቀርጾ ሶሻል ሚዲያ ላይ መለጠፍ በጥብቅ የተከለከለ ነው። ነጥብ 5 ለሌሎች የተከለከሉ ነገሮች፣ ልመና፣ በሶሻል ሚዲያ በኩል ገንዘብ መለመን ወይም እርዳታ መጠየቅ በህግ ያስቀጣል። ህገወጥ ፈንድራይዚንግ፣ ያለ ፍቃድ ለማንኛውም ዓላማ ገንዘብ ማሰባሰብ አይፈቀድም። እንዲሁም ልመናን አያበረታታም። ማንኛውንም ይሁን የገንዘብ እርዳታ አይፈቀድም። ነጥብ 6 ሃይማኖት። ማንኛውንም ሃይማኖት፣ ነቢያትን የሚነካ አይነት ይዘት ከባድ ወንጀል ነው። እንዲሁም የሀገሪቱን ክብር የሚነካ ሰንደቅ ዓላማ ምልክቶችን ወይም መሪዎችን የሚያቋሽሽ ነገር መለጠፍ በፍጹም የተከለከለ ነው። ለዛሬ ያዘጋጀሁላችሁ ማስጠንቀቂያና መረጃ ይህንን ይመስል ነበረ። ህግን ማወቅ ራሳችሁና ቤተሰባችሁን መጠበቅ ነው። መረጃው ከጠቀማችሁ ላይክ፣ ሼር ማድረጋችሁን አትርሱ። ሰብስክራይብ አድርጉኝ። አመሰግናለሁ።